አበባ ያለችው የኤልዱ ታላቅ ናት። ኖ ዋቤዛ ያችኛዋ እንጂ እህቱ ቡዝዬ ማለት ነው። ቡዝዬሽ ማርዬ ቡዝዬ ነው። ቡዝዬ ቤዛ ነው። ቡዝዬ ፍሬንዴ ናትና መታ ነበረች፣ ግን ጥሩ ስሜት ስላልነበርን ሰላም አላልናትም። እባክሽ ሩቲ ባይ ወይ እሁድ ነው እኮ የሚሆነው። ቅዳሜ እኮ አፍያ ፕሮግራም አለን። የአሜሪካዊ ትመጣለች አለኝ። እሁድ ነው። እንማራለን። ቅዳሜ ትምህርት የእናንተ ስከፋ ትምህርት አለን ዛሬ። ወር አድርግልሻለሁ። ቢዝነስ እኔ አልማርም። ለሙስሊም አይፈቀድም። ያው ክሬዲት ነው፣ ባላንስ ነው። በቃ አውቀዋለሁ። ምን ያደርግልኛል? ለሙስሊም አይፈቀድም። ባጀት ነው፣ ሴፍ ማድረጊያ ነው። እኔ ያለሁበት ሀገር እሱ አይደል እንዴ ውዴ። ግን ለሙስሊም አይፈቀድም። ምክንያቱም አንደኛ ነገር ወለድ መብላት አንችልም። በየነዋት ስትረስ አለው። ወለዱን ይወልዳል አይደል? ያንን በእስልምና አይፈቀድም። ሰምቻለሁ። ሰምቻለሁ። ምክንያቱም ክሬዲት ካርድ ማለት አሁን ስኮርሽ የክሬዲት ካርድ ስኮርሽ ከፍ ካለ ቤት መግዛት ትችያለሽ፣ መኪና መግዛት ትችያለሽ፣ ጥሩ ነገር መግዛት። ዛራ ነበረች እዛ ጊዜ ቀዳሜ ስትገባ ሴትዮ። ያ እኔ ሰምቻለሁ። ስለዚህ እኔ ደግሞ እስልምናዬ አይፈቅድም። በቃ ለዛራ ሸር እንድታረጉላት ቅድ እሁድ ኢንሻአላህ። ምን አረግልኛል? ላላላ ዛሬ እየተረጋጊ የኔ እናት ላ ዩቲዩብ ላይ ኬክ እንቆርሳለን፣ ወንድሞቿ ይመጣሉ። ለዛ ነው ከኛ ጋር ሰላም እንድትያቸው እያለች ነው፣ እየጋበዘች ነው፣ ያኔ እየጠራች ነው ማለት ነው። ወንድሞቿ ኬክ ሰርፕራይዝ ነው። ስፖንሰር ያደረገች ነው ካሁን። ኦኬ ችግር የለም እመጣለሁ። ዛሬ ግን አንዷ ከድብያት አለው ባይገርም። እኔም ልሰድባት ብዬ ሸራ አድርጉላት ስላቸው እምቢ አሉኝ። አልመጣም አለች። ዛሬ እንኳን ቀረበን። ጥሩ ነገር ሰራን ዛሬ። ኖ አይደለም። ዩቲዩብ ላይ እኮ ነው የሰደብኳት። የእናንተ ጓደኛ እኮ ናት። እኔም ገብቼ ልሰድባት ብዬ ቤቷ ወጣለች። አፍያ ቤት ስትመጣ ገጠምኩላት። ጎጃም ናት። ተጣልተን በእናትሽ እኔ ራሴ ደግሞ እኮ ነው የቆመው። ምንድነው ይሆን ሲያለሽ አንቺ ለኔማ በኮመንት ሸዊት እረፊ ትለኛለች። ቹልክፍ ለኔ ማለት ነው። ለኔ አንድኛችሁ ነገር ሱሱ ይሄን እንትንሽ አስተካክሉ። ሳዲ ናት። እስኪ አንቺ ሞክሪ ሳዳ። እስኪ ኦኬ። የወንድሞቿ ቀባጥ የኔ ናፋቂስ ቴሌግራም አታንሺም አንቺ ውልግፍ። አስረጅኝ እስኪ ምን አለች? ጎጃም ደግሞ ጎጃም ሰደበቻት ለሩታ። ቆይ ልንገርሽ የማን ደጋፊ አውቃ ነው? ውሸታም ናት። ብዙ ነገር አለቻት ለአብርሃም፣ ለሷ እርግጥ አረገቻቸው። ለዳኒ ልጀግና አለችው። እኔ ጥያቄ አለኝ። ያለቀሱት ወዲያው ነው። መቼም ሩታ አልቅሽላት። ሩታ ግን በሰላም ነው። ሱዳን ላይ እንዳታስገቢን፣ አርፈሽ ተቀመጪ። አንቺ ውልክፍ እንዴት የምትገላብጠን ያለች ልዘረግፈን ፈልጋ ነው እኮ እርግጠኛ ነኝ። ወደ 4-5 አዞረችን። እኔ ያልኳትን ልንገራችሁ ስሙኝ። እሺ ለዛው ሙስሊም ነሽ አልኳት። በሙስሊም ዙልም አይፈቀድም። እንደዚህ የወረደ ነገር መደገፍ አይፈለግም። ሙስሊም ሆነሽ ሰላም አለይኩም እያልሽ አንቺ ራሱ የነዳኒ ደጋፊ የጽጌ ደጋፊ ከሆንሽ አንቺ ራሱ ሸርሙጣ ነሽ ብያት ወረድኩኝ። በቃ ሌላ መልስ ደጋረግሽ ሰይ የኔ እናት እኔም አላጥባት ብዬ
ላጧት ሸርምጥነቴ ያ ሰው የተናገረው ሰው ነው እንጂ እኔ አይደለሁ ማለት ነው። ራስሽ ነሽ ሸርሙጣ ብዬ ጠብ ብዬ ወረኩ። ሌላ መልስም ሳልናገር ከዛ አስና ነበረች መሰለኝ የሩታን ብቻ ፎቶ ያረገ ማን ነው? አስና ማለት ሀሲና ናት መሰለኝ። ሀሲና ናት መሰለኝ። ሀሲና ናት። አረባ አላወቀችኝም መሰለኝ። ሀሲና ስሜ ሌላ ስለሆነ አላወቀችኝም። ምን እያለች ነው? እኔ አይደለሁም ልጁ የአረብ ሩታ ይበቃሻል። 16,000 ገባሽ ወዳይት ይጄ ያደከመኝ አረባ አላ እንደዚህ አንቺ ለምንድን ነው የምታደርጊው? ተይ ክቤሻለሁ። አንቺ ደግሞ አትሰሚ። እንደዚህ ምን አውቃለሁ እንዳይዘጋሽ ብዬ ነው እንዳያፈርጠን ብለሽ። እሺ በትልቅ ላርግሽ። ሀሲና እንደዚህ አታውራ። ሀሲና ደግሞ ትፈራለች። የሆነች ቡቅቡቅ ነገር ናት። አዎ አንቺ በጣም ነው አትወድም። ፈሪ ናት። ኖ ካልወደደች ሽዊ ታቃጠርኳት። እሷን በትልቅ ስታረጋት ራሴን በትልቅ ድርቅ አይደለም። እኔ ኮርታ መስለኝ አሁን እኮ ልታፈርጣን ፈልጋ ነው እያልኩ ነው። አንቺ ውልክፍ ሀሲና ካልፈለገች እንደዚህ አይነት ነገር እኮ የወረደ ሰው ቤት ለምን ትሄዳለች? ለምን የእሷን ቢዝነስ ታዳብራለች? ኦኬ ዛራ ልመልስልሽ። የኔ እናት ዛሬ እኮ ነው የተሳደበች እንጂ በፊት እኮ የኛ ልጆች ደጋፊ ነበር። ጦር እያወራች ነበር። ይሄ ነገር ትናገራለች ብላ አላሰበችም። ገባሽ? ሰው ልጅ እንደ ባንዴ ላይ እኮ ነው የተቀየረ። እየተከራከረቻት ነው። ለምን ትከራከራለች? አመት አንቺ እኔ ራሴ ደመኔ ቆመ። አመት ሙሉ እኮ ነው ስትከራከር፣ ስትጨቃጨቅ፣ ስትሳደብ ነበረች። ከዛ ከአፍያ ራስ ውረድ ብላ ስትጨቃጨቅ ፎቶ የናብርሽ አድምቃ ፎቶ ሸር ስታረግ ነበር። ዛሬ ግን ሩታ እንዴት የሆነ ሞኔታይዝ ያልሆነ በአብርሽና ሩቴ ሰበብ ነው ሞኔታይዝ ያልሆነች ለራሱ እና ዛሬ ምን እንደነካች አላቅም። የሆነ ነገር ጠጥታ ነው የተነሳችው። በስመ አብ አላለች ወይም በስሚላህ አላለችም። እኔ ግን የሚገርመኝ ማለት ነው ሩታና አብርሽ ሲሰደቡ ሰብስክራይባቸው የሚጨምረው ለምንድን ነው? ፈጣሪ ሆይ እኔማ ማለት ነው የተሳደበች የጻፍኩላት ስሙ ሊገራችሁ የሆነ ቤትም ማለት ነው። ባለፈ አብርሽና ሩታ ሲጨቃጨቁ እኮ ያልታሰበ ፎሎው ጨመረ። ከምር ያልታሰበ ጠላታችን ቤት ነው። ሌላ ቤት አለ፣ የአይጦች ቤት። ለምን እንደዚህ እንደሚሆን ግራ ይገባል። አላቅም። በጦር ነገር ሲመጡ እዛ ዝፍዝፍ እንዳለ ነው። ጥሩ ነገር ሲሰሩ ግን አይሄድም። መጥፎ ሲሳደቡ፣ ሲዋቅጡ፣ ሲራገጡ ግን ሰብስክራይቡና ቪው ላይኩ በጌታስ አንቺ ሰው ግን ለመጥፎ ነገር ነው የሚሮጠው ማለት ነው። ለአንድ ሰው ስታንቋሽሽው ነው ሰብስክራይብ የሚያደርግሽ ማለት ነው። ግን በተለይ አብርሽና ሩታ ሲረገጡ የኦዲየንስ ፋሚሊዎቹ እንዴት ሰብስክራይብ እንደሚያድግ አላውቅም። በኢየሱስ ክርስቶስ ደነገጡ። አሁን ነገ ተዘጋጁ። የሩታና የአብርሽ የራቁት ቪዲዮ ይመጣል። እንግዲህ ሬዲ ሆናችሁ ጠብቁ። ችሽ አንቺስ ከፋ። ይሄ ሽልጥልጥ ሌባ ሰውዬ ማን ይሰማዋል? የለውም ኤዲት አድርጎ ካላመጣ አያደርገውም። ኤዲት ካደረገው ደግሞ እኔ ማለት ነው ጎግል ላይ ገብቼ ነው ቼክ ማደርጋት እያንዳንዷ ፎቶ ማለት ነው። አንቺ አያመጣም። የለውም። ከየት ነው የሚያመጣው? አያመጣም። ዝም ብሎ ነው እንዴ? አንዴ ስልኩ በ5 ተከፍለዋል። እዛ ጋር ቴሌግራም ይኖር ስልኩ ካልተስተካከለ ወደ ደግሞ ሊስተካከል አይችልም። ቆሻሻ ላይ ነው የተጣለው። ሀላስ እዛ ፋይል የነበረ እንዳለ ተደምስ ሞት 17 ገባች። ሞት 17 ቆይታለች። ቆይታ 2 ሰዓት ሆነላት። አለፈ 2 ሰዓት። ልክ 6 ሰዓት ከተኩል ሲሆን ገባች። 117 ገብታለች። ላይኩ ደግሞ ቆይታለች። 120 ገብቷል። እንትራቱ 100 ነው የገባው። ዋው! 198 198 ያኛው 200 ከምናምን ገብታ ያድራል። ልንገራችሁ የራቁት ፎቶ ቢያመጣ ማለት ነው አቀነባብሮ ነው የሚያመጣው። ቢያመጣ ጥሩ ነበር። ለምን ጥሩ ነው አላልኳቸውም? ሊቀርብ አመቺ ነበር።
በጣም ያስፈልጋል። የጽጌም የሱም ፋይል አለን ብለዋል አይደለ? ያውጡት። ለምን ያውጡት መሰላችሁ? አንድ ነገር ልንገራችሁ። ፈልገው አይደለም የሄዱት፣ ተገደው ነው የሄዱት። ገባችሁ አይደለ? ስለዚህ ተደውሎላቸው ተገደው ቢደረግ ደስ ይለኛል እኔ ማለት ነው። ያምጡ። አብርሽም 88 ገብተዋል። ለምን ያልጨመረ ግን አልጨመረም። የሱ ለምን እንደሆነ አላውቅም። ይጨምራል። 89 ይገባል ይሄዳል። እሱ ኦኬ ነገር ነው። እሱ ያለ ይሄዳል። የሷ ግን ማለት ነው የሚያምረው የደስታ ብዛት ሰው ይቀጠቀጣል። በአላህ የደስታ እኔማ እንዴት እንደተነስ ቆይ ልንገራችሁ ማለት ነው። እኔማ ከኋላ ሆና ስታቅፈው ማለት ነው። እኔማ እሱ አልሰማኋትም። ገስት ላይ እንደዚህ ነበር። ከዛ ቲጂ በሩታ ተለቀቀ ትላለች። እንዳለ ሁላችን ዝርግፍ ነው ያደረገችን። ከዛ ዝርግፍ ስታረገን ለእኔ እንትኑ ቤክ እንትኑ ዩቲዩቡ ወደ እኔ ቀጥታ መጣልኝ። ሰብስክራይቢ ስለሆነ ቀጥታ መጣ ወደ እኔ። ከዛ ግብት ትላለው ፏፏሽ ብሎ መጡልኝ። የሆነ ከውስጤ ነው የሆነ ደስታ የተሰማኝ። በቃ የሆነ ፍራቻ የነበረኝ ልቅቅ ነው ያለኝ። ሽዊትዬ ለማውራት እኮ እንትን ለማየት ማለት ነው ደነገጥኩኝ። የደስታ ብዛት ድንግጥ ነው ያልኩት። ወላሂ አብ ተንቀጠቀጥኩኝ። አንዴ እዛ ወረውረውና አሁንም ተመልሼ ሄጄ አየዋለሁ ስልኩ። እኔ ፎቶ አነሳሳታቸው ነው የገረመኝ። ዳኒ አንገቱን ቀርቁሮ ቀርቃራ ደግሞ ዛሬ የለበሰው ልብስ ምን ይመስላል? አያስጠላም? የለበሰው ልብስ ያስጠላል። ስሪው ደግሞ ሊሞልቅበት ነው። ሽሮ ነው፣ ሁሉ ጊዜ ደባሪ ነው። ሁሌ ነው ደባሪ ልብስ። አንቺ ሽሮ አይደብርም? አንቺ ደግሞ ሽሮ ያስጠላል። ልብስ ነው የምልሽ፣ ልብስ ነው የምልሽ። ልብስ ከለሩ ደግሞ ደቀቀ። አንቺ ሰውነት አለቀ እኮ የእውነት ሰውነት። እኔ ያሳቀኝ ዛህራ ባተ ይቅር በለ ፈጣሪ በር። እኔ ያሳቀኝ ባተ ልንገራችሁ፣ አደራ ይቅር በለኝ ፈጣሪ። ያሳቀኝ ማለት ነው እኛ ነው የጠራ ነው እኛ ነን ሲሉ ሲያሾፉበት ማለት ነው። ከዛ ደግሞ ከዛ እንደ ህፃን ልጅ ከዛ እሱ ደግሞ ናፍቃችኝ ነው ስል እንዴ እኛ ነው እንዴ የሚናፈቅ ሰው አይታችኋል? አየሽው ሰው አለ ሩቲ ይላታል። እሱ ደግሞ እናቴ ሰው አለ ይላታል። አይ እኔ እንጃ አላውቅም፣ ከመጣ ግን ሀላስ እንጠይቀው ትላለች። ታሾፋለች እሷ። ከዛ ከኋላ ሆና እንዴ አቅፈሽው አታውቂም ይላታል። ሳይበሉት ያካል እንዴ ማን ጠራ አለችው። እንዴት እንደተው ናገባ ማለት ሰው ናገባ እየቆሸሸም ለምን አርግጥ። ከዛ ድጋሜ እኔ ያሳቀኝ ወደዛ ሲሄድ እንዴ ለምንድን ነው የምትሸሸው? ወንድ አይደለም ለምን ትፈራለህ ሲለው ከማጠሩ መወጠሩ ትለዋለች ሩታ። እኔ እንዴት ብዬስ ልቻለው ብዬስ ለምንድን አይደለም እኮ አይደለም ለምንድን ነው የምትከተሉኝ ሲሏቸው እንዴ አንተ እኮ ነው ከዛ ሩጥ ወደዚህ የደረስከው አሏት። ወንድ አይደለም ሲለው ደግሞ እኔ ያሳቀኝ ማለት ወንድ አይደለም ሲለው እኔ የለውም እያልኩ አልነበረ? ይሄ ወንድ አይደለም የለውም እያልኩ አልነበረም? ከዛ እኔ በቃ ሳቄ እንዴት ልቻለው? ወንድ አይደለም ሲለው በቃ እንዴት ልብዬ ስለመልሰው ሳቁ ደግሞ ማለት ነው። ያቺ ትንሽ ሪአክሽን ገፋ ማለት ደግሞ ሰብ ገፋ እንዴት አያቸዋል? እኔ ምን አለበት ታላልኩ ያረጋው አብርሽን ነካርግ አብርሽ ይዞ ግፍ ያረጋው። በስመ አብ አብርሽ እኮ አንቺ አበረረው እኮ እንደ አውሮፕላን ጎል ኳስ አይደለም ጎል እንደሚያስገባ ኳስ ውርውር ያርኩ ሰው አለሩት። እሺ ነው እኔ በባረ የሆነ ውስጤ ማለት ነው በቃ ተረክታ ልቤ ማለት ነው ዲግ 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 እያለ ነው ያየሁት። በቃ ሳቁ ወድሬ የለው ልቤ ዲግ 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 እያለ በደስታ በኢየሱስ ክርስቶስ 99 ነው የመጣው በደስታ እኔ ራሴ መጨረሻ ላይ እንጂ እኔ ያሳቀኝ ደግሞ ነበር ስፈራ ነበር። እኔ ደግሞ ያሳቀኝ ደግሞ አሁን አይደለም አሁን አንሳው አሁን አውጣው ስትለው ርቴ ለሷ ብዬ እኮ አይደለም ለአንተ ብዬ እኮ አይደለም ማላወጣው ለሷ ብዬ ነው እንዴ አውጣው ትለዋለች። ፍጥጥ ብሎ ቀረ። አዋርድሻለሁ አላት። አዋርድሻለሁ አልዋረድም። ሳቀችና ነገ ታለቅሳለች አላት። አላለቅስም ነው ያረገችው
ናቅን ያረገች በቃ ንቀታ ማለት ነው። እኔ ማለት ነው ሩትዬ የባሰ ብታቅፈው ብትስመው ብዬ ነበር ለአብርሽ። አብርሽ ደግሞ ማለት ነው ስራው አይደለም። ቆይ ስራው እንዲረሳ አብርሽዋ ሳይመታው ሳይገላፈተው እሱ ለራሱ እኮ ወደ ሌላ ነገር ሄዶ ነበር። አብርሽ ያምሻል እንዴ? ሩትዬ አቅፋው ያለች ኮረስቶት ነበር። በቃ ደግሞ ስታቆመው ሩትዬ ቶሎ ነው ያቆመው አብርሽ። አየሽው ቶሎ ነው የተረጋጋ። ሁሌ እሷ ስታቆመው እኮ ይረጋጋል። አንቺ ድንግጥ አለች። ስለሚፈራ በጣም አትወድም ደግሞ በአንድ ገፍትራ ሱዳን ገባ። በአንድ ገፍትራ ወላሂ በህይወቴ ማለት ነው በህይወቴ መጥፎና ማለት እኔ ሰው ሆኖ የሚቀየር በጣም ደስ ይላል። ለምን እኔ ሰው ድረስ ለምን እቀየራለሁ? እንዴትስ በህይወቴ ያስጠላኝ ሰውና የተቀየረ ሰው ያየሁት አንድ አሮጊት ናት። እንደውም ቆይ እልክልሻለሁ በውስጥ ሽዊት እና ሩቲ ማለት ነው ላኪያቸው። እኔ እንደዛች እንደ ሴትዮ ያስጠላኝ ሰው የለም በህይወቴ። ሰው አልጠላም፣ ወላሂ ሰው አልጠላም። ለምን ሰው እጠላለሁ? ግን በቃ ይሆን አለ አይደለ? እንደዛ ስትሆን ኑራ እንደዛ ስታሽቃብጥ ለአብርሽ አውቄያታለሁኝ። ሸው ታወቅሻት ጓደኛዬ እኮ አይደለችም ግን እንደዛ የዘለለች ልጅ ዛሬ ዲያኒ ከምድር ተነስቶ በህይወታቸው ገብቶ ተውፊቅ ጌም ነው የተጫወተው አብሯቸው ታ እንደዛ የዘለለች እንደዛ ተውፊቅ እንዳያሸንፋቸው እያለ እንደዛ ያሸነፈ ጊዜ አብርሽ እንደዛ የተደሰተ ልጅ ዛሬ ይሄ በህይወታቸው ገብቶ ምስል ያረጋቸው ሲፈልግ ላለያያቸው ሲሞክር ከሱ ጋር የመሆኗ አብርሽን የሚገድፉትን ሰዎች መሳደቧ ለኢላህ ኢላላ ሰው እንደዚህ ይቀየራል እንዴ ነው ያልኩት። ወላሂ እንግዲህ ተመሰለኝ ነው። እኔ ደግሞ ማለት እኔ ሰውን ስወድ እስከ መጨረሻው ድረስ ነው የምወደው። በቃ እንደዚህ ነው ሀtta ተለያይተው እንኳን ለራሱ ሰዎችን ወዳቸው ቢለያዩ ለራሱ አብረው ስላልሆነ አጠላቸውም። እወዳቸዋለሁ። ለምን ጠላቸዋለሁ? እሷና ጎጃም በአንድ ቤት ማሰር ነበረባቸው። በአንድ ፍቅር የፍቅር ሰው አሁን ስሚ ልንገራቸው ማለት ነው። የአብርሽ ቪዲዮ ማለት ነው ቀለበት ያረገላት 50,000 ቀረው ቪው እንዲጨምር። ወይኔ 1 ሚሊዮን ሊገባው። እንዴት ላርገው? እንዴት ላባዛው? በእናትህ አይ ወይኔ ያኛው ደግሞ 90 ሚሊዮን ማርያም 1 ሚሊዮን ሊገባ ትንሽ ነው የቀረው። ሁለት ቀን እያረፋችሁ ደጋግማችሁ ከዛ እንትን ይላል ይቆጥራል። ኦኬ እዚሁ ያለው ባንዱ ስልክ ይልክ። ኧረ 2 ቀን አይደለም በ20 ደቂቃ ይቻላል። ላላ እንትን ይላል ዶላር እንትን ይልባችኋል። ዶላር ሲቆይ ይሄ ሌላኛው ይሄ እኮ ያለፈ ነው። ይሄ እኮ ያለፈ ስለሆነ ምንም ዶላር አይደል አይቆጠርም እኮ እሱ ዶላሩን ይቀንስባቸዋል። ለአዲሱ ለሚሰራው ዶላሩን ይቀንስባቸዋል። እንደዛ ከሆነ ምክንያቱም ለምን መሰላችሁ? እይታው እዝዝ ላይ እየበዛ ሲሄድ እዛኛው ላይ እይታው እየቀነሰ ይሄዳል። ገባሻ? ኦኬ ላንተ ደግሞ አላስረዳህም ማን ስለሆንክ ይለዋል። አምጣ ፋይል አውጣ ሲለው ላንተ አላስረዳህም ማን ስለሆንክ ሩታ ናት ትጠይቀኝ እንጂ አንተ ምን አገባህ ማለቱ እኮ ነው። ባለቤቷ እኮ ነው። እሷ ደግሞ አይደለም እሷ ደግሞ አውጣው እኮ አለችው እኮ ዛሬ ያውጣው አለችው። ለምን ዛሬ አታወጣው? አይደለም 2 ቀን ሳምንትም ብንሰጥ ዛሬ ብታወጣው ምንም አይመስልም የለህምም አለችው። ስለሌለህ ደግሞ በደንብ አድርጌ ያውቃለሁ አለ። ፎቶሾፕ አድርጎ ሊያመጣው እኮ ፈልጎ ነው። ሌባ ይታወቃል። ፎቶሾፕ ደግሞ እኛ ድብና አድርገን እናውቀዋለን እንዴ። ኦሪጂናል ፎቶና ፎቶሾፕ እኮ ይታወቃል። ማን ያምነዋል? በአናት ተከርበት ነው የምንለው። በ2 ቀን አመጣለሁ ብለዋል። እኔ ግን ስሙ ልንገራችሁ፣ እኔ ደስ ያለኝ ዘፈን ማለት ነው እኔ በቲክቶክ ያረኩት አትንኩብኝ በሳ የመጣ አይኔነት የሚል አረገው
አንተ ሌባ ከኔ ጋር እየሰማህ ነው አብርሽ። ተው ተው፣ እኔ ቀድሜ ነው ያረኳት። እየሰማ እኮ ነው። ስክሮል አድርጎ እየሰማን እኮ ነው። ቲክቶኩን ይሰማል። ትናንትና እየሰማን አድሯል። ርገጠው ስንል በቲክቶኩ አንድ እግሩ አቁሞታቸዋል። እናመሰግናለን እኮ አለ። እያየ ነው። ለምንድን ነው የማያየው? በዩቲዩብም በቲክቶኩም ቀወጠው። ርገጠው ስንል አደርን። ስንጨፍር በጉራጌ በትግርኛ በአማርኛ በኦሮሞ በወላይታ ባልጨፍር ነው ቋንቋ አለ። እግዚአብሔር ይመስገን ድብልቅልቅ አረግነው። ግን ትናንትና ደስታችን ወደር አልነበረው። በዛ ደግሞ ተጨማሪ ዛሬ ደስታ በደስታ አረገን። አልሐምዱሊላህ። አንዳንዴ አሁን እኮ እንደ ዛሬዬ የሚያስደስትሽ ማለት ነው ሁለታቸው አንድ እጅ ስለሆኑ ምንም ቢመጣ በአንድ እጅ ሲሆን ሲጋፈጡ ምንም ይምጣ ያሸንፋሉ። በቃ እኔ የምፈልገው እሱ ነው። ዋና ሁለቱ ደስተኛ መሆናቸው፣ አንድ መሆናቸው፣ አንድ እጅ ሆኖ ግን ማለት ነው። ከአብርሽ ደግሞ ሩቷ ናት ጠንካራ፣ በቃ ስማርት ናት፣ አነጋገር ትችልበት። በጣም ነው የምታስፈራቸው። አንቺ በኢየሱስ ክርስቶስ ወየው ለጽጌ እኮ በጣም ነው እዛ ሆኜ አብርሽ ጎኗ ካለ እኮ ችግር የለም። ገባሽ አይደለ? ብቸኛ ስትሆን ነው እቺ ኮፒ ደግሞ እቺ ጽጌ የምትባል ደግሞ ፀጉሯ ሳያዝ ከሩት እየሰረቀች ነው። እቺ ሌባ ዛሬ ቪዲዮ ለቃ ነው። በምን አይተሻት ነው? ሹይትዬ ሩጂ አርጋ ቦቶ ቪዲዮ ማለት ነው። ቲክቶክ ላይ ነው መሰለኝ ለቀት ፎቶ አውጥቶ እቺ በስማውልስ ገብቷል። ቲክቶክ ላይ ገባ። አረ ገብቶ የቀዱት በዩቲዩብና ያየሁት ብሎክ ስላደረገኝ አላገኘሁትም። ያቺ ልጅ ይዞ ያቺ ሁለታ የተሰቀለችው ተሰቅለው እየዘፈኑ በጣም እንደው ተይኛለሽ። ለምን ተቀጣይ ዝፎና ምንም ችግር አለው? እኛ ነው ያሸነፍነው። አንቺ ለምን ተቀጣያለሽ? ምንም ሊያረጋ አይችልም። እኔ ተቃጠልኩ። ወዲያው ያንቀጠቀጡት የኛ ልጅ ናቸው።